እሺ ሰላም ሰላም እንዴት ናችሁ? ዛሬ ሁላችሁም ሳትሰሙ አትቀሩም። ስለ አማርኛ ቋንቋ በማውራት ብቻ በሰዓት $4 እንደሚከፈል ስፖት ላይ ኮንቨርሴሽን ፕሮጀክት ላይት ነው የሚባለው። በሰዓት $4 ነው የሚከፍለው። አሁን እንደምታዩት እኔ 6 ሰዓት ነው ሪከርድ ያደረኩት ያገኘሁት $23.90 ነው። እኔው ዳሽቦርዳችንም ስንገባ እንደዚሁ ያሳያል 23.90 ይኸው ቶታል ኩል ይህ ስራ 2 ሰው እዚሁ ፕላትፎርም ላይ ላይቭ ተደዋውሎ የሚያወራ በማውራት ብቻ የፈለገውን ወሬ እንደ ጓደኝነት እንደ ሰፈር ውስጥ እንደማንኛውም ወሬ በማውራት ብር የሚከፈልበት አይነት ስለሆነ ያው ይኸው ቋንቋውን እንደምታዩ ላንጉዌጅ የሚለው ላይ አማሪክ ይላል። ያው እኔ ይሄንን ብዛት የሰራሁት ይሄን ነው። አንድ ላይ 6 ሰዓት ነው። እንደምታዩት 15 የተለያዩ ደቂቃዎችን ነው የሰራሁት። ምን ልላችሁ ፈልጌ ነው መግባት የምትፈልጉ ሰዎችም ሪፈራል ሊንክ ከዲስክሪፕሽኑ ስር አስቀምጥላችኋለሁ እና ፕሮጀክቱን ልክ ጆይን ካደረጋችሁ በኋላ ቴስት ይሰጣችኋል። ስክሪፕት ታነቡና ስክሪፕቱን ካነበባችሁ በኋላ 1 ቀን ወይ እስከ 24 ሰዓት ይቆይና አፕሩቭ ያደርጋችኋል። ከዛን ደግሞ ልክ ፔመንት ሜዘድ ስታስገቡ ወደዚህ ያመጣችኋል። ከዛን ስታርት ፕሮጀክት የሚለውን ትነኩትና ይሄንን ጆይን የሚለውን ትነኩትና ይሄንን ቲክ ታደርጉና ደን ልክ ስትሉት የሆነ ፓርትነር ሌሎች ላይ ያሉ ልጆች ጋር ያመጣችኋል። አሁን ለኔ አምጥቶልኛል ቢኒያምን የሚባል ልጅ። ሰላም ቢኒያም እንዴት ነው? ደህና ነህ ሀጂያችን? ቅድም ተገናኝተናል መሰለኝ። ያው እኔ እንደምታዩት ላሳያችሁ ነበር የገባሁት እና እንደዚህ ነው የምላችሁ። እንዳያመልጣችሁ ቶሎ ብሉና ጆይን አድርጉ። ሊንኩን ዲስክሪፕሽኑ ስር አስቀምጥላችኋለሁ። በማውራት ብቻ ስለሚከፈል ያው ማታም ቢሆን እያወራችሁ ገንዘብ ማግኘት ትችላላችሁ ለማለት ነው። ይህንን ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ያው ብዙ ፕሮጀክቶችን አጋራችኋለሁ ብዬ ወደፊትም ስላሰብኩ ነው።